ተልባ ቲዩብ የደጋጎች ስፍራ ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ ዛሬ ለአባታችን ለተቀዳሚ ሀጂ ሙፍቲ ዑመር እንድሪስ እንግዲህ ወደ አኺራ ሄደዋል። ጀነተል ፊርደውስ ይወፍቃቸው። በዚህ መሰረት እንግዲህ ለአባታችን ሰደቃ እንዲሆን እኛ በፋውንዴሽናችን ስም ስፔሻሊ እኛም በቤተሰቦቻችን ስም ምክንያቱም እኒህ አባት ለሀገር ዋርካ ለህዝብ ለሁላችንም ለሀገራችን ትልቅ አባት የነበሩ ናቸው። ከዛ አልፎ ግን ወደኛ ደግሞ ስንመጣ ደግሞ በተለያየ መንገድ በተለይ ደግሞ የዚህ ወገንን የማገዝ እንቅስቃሴ በጀመርንበት የመጀመሪያው ሂደት ላይ በማስክም ዘመን ጨምሮ ቤታችን ላይ በመምጣት ተረጂዎች ዱዓ በማድረግ ወደ ስራ አዳዲስ በሚሄዱበትም ጭምር ደግሞ ምክርን በመስጠት በተደጋጋሚ በጣም በረጅም ጊዜ ፋውንዴሽናችን ውስጥ ትልቅ ነገር ሲያግዙን የነበሩ ነው። ከዛም አልፎ ደግሞ በተለያየ ጊዜ ላይ ደግሞ እኛም ቤተሰባችን ላይ እንግዲህ ሀዘን በደረሰ ሰዓት ላይ እንግዲህ በተለይ እኔ ደግሞ በጣም ትልቅ ዲፕሬሽን ውስጥ በነበርኩበት ሰዓት ላይ ደግሞ እሳቸው መተው ደግሞ በተለያየ 15 ቀን ድረስ ቤታቸው ድረስ እንድቆይም ጭምር አድርገው ዱዓ በማድረግ ብዙ ምክር በመስጠትም ወደ ራሴ ወደ ቀልቤ እንድመለስም ትልቅ ነገር ዛሬ ላለሁበትም ነገር ትልቅ ነገር አድርገውልኛል። ከዚህም ባለፈ በደስታዬም ሰዓት ላይ ኒካዬንም በማሰር ከመጀመሪያው እስከ መጨረሻው ድረስ አብረውኝ በመሆን ከነ ቤተሰቦቻቸው ትልቅ ነገር ያደረጉልን አባት ነበሩ። እንግዲህ አላህ ጀነተል ፊርደውስ አሁንም ይወፍቃቸው ብለን ዱዓ እናደርጋለን። ከዛም ባለፈ ደግሞ በተለያየ መንገድ ደግሞ ፋውንዴሽናችን ላይ በተለይ ደግሞ እኛ እንዳቅማችን እንደ ፋውንዴሽን ቀደም ሲል የነበራቸውን ቤታቸውንም ጭምር ለእንግዳ ማረፊያ እንዲሆን በዚሁ አጋጣሚ እንግዲህ ለመጀመሪያ ጊዜ ዛሬ የምንናገረውና ቤታቸውን ግቢያቸውንም ጭምር እንግዲህ ለኛም ለሀገርም ትልቅ አባት እንደመሆናቸው በአቅማችንም ጭምር ግቢያቸውንም ጭምር በማደስ በማድረግ እንግዶች የሚመጡበትን ማረፊያ በተለያየ ጊዜ የተለያየ ውዝግብ ሲነሳበት የነበረውን የረመዳን ሰዓት ላይ እንግዶች የሚያፈጥሩበትን ቦታ ሙሉ ለሙሉ በእኛ ወጪና እንዲሁም አንድ ቤተሰባችን ባገኘነው ድጋፍ ያንን ነገር ሰርተናል። ያንንም ሂደት ላይ በተለያየ ጊዜ ረመዳን ለሌላቸው ሰዎች በቤታቸው ስናስፈጥር ለሙሳፊሮች እንዲሁም ለደረሳዎችም ጭምር እዛ ስናደርግ የነበረበት ሂደት ነው። ከዚህም አልፎ ደግሞ አፍሪካ ህብረት የሚገኘው መስጊድ ደግሞ ነጃሺ መስጊድ ያንን እንግዲህ በዛን ሰዓት ላይ በተለይ አፍሪካ ህብረት ስብሰባ በሚመጣበት ሰዓት ላይ አጥሩ እንዲታጠር በባነር እንኳን እንዲሸፈን ጥያቄዎች በሚቀርቡበት ሰዓት ላይ እንደው ለጊዜያዊነት እንኳን ብሎ በጠየቁን ሰዓት ላይ በወቅቱ እንግዲህ ወደ 5 ሚሊዮን ብር አካባቢ ድረስ በማውጣት ታዩትን አጥሩ ሙሉ ለሙሉ በዛን ሰዓት ላይ ለመስራት ችለናል። እንግዲህ አሁን ከዚህ በኋላም ደግሞ በተሻለ መንገድ የሚሰራበት ሂደት አድርገናልና በብዙ መንገድ እንግዲህ ትልቅ ትስስር ነበረን። ከዚህ እንግዲህ ለመግለጽ እንደሞከር ነው። ከዚህ ባለፈ እንግዲህ እንደ ሀገርም እንደ አባትም እንደ ሁሉም አገርም ዓለምም ያዘነበት ነውና በቅርብ ጊዜ እንግዲህ ሳውዲም መካም በትልቅ እንግዲህ ሰላት ሰግዶላቸዋል። ከዛ የዓለም ዑለማ ምክር ቤትም ጭምር ትልቅ መግለጫ አውጥተውላቸዋል። በተለያየ ሀገር ላይ ብዙ ሰው አባታችን ሀጂ ሙፍቲ የሚያውቁ ሰዎች ትልቅ መግለጫዎች እያወጡ ነው። የሀገራችንም ርዕሰ ብሔር የተከበሩ ክቡር ፕሬዝዳንታችን አምባሳደር ታዬ አጽቀሥላሴም እጅግ ልብ በሚነካ መንገድም እንግዲህ የተናገሩት እንዳየነው ነው። መሪር የሀዘን ቀን ነው። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ብዙ አባቶች እንግዲህ ኦርቶዶክስ እምነት ተከታይ የሆኑ በጣም ለሀጂ ሙፍቲ ቅርብና በጣም ወዳጅ የሆኑት ብፁዕ አቡነ ማቲያስም ጭምር እሳቸው በምን አይነት ሀዘን ልብ ስብራት ሁሉ እንዳየነው ነውና ሁላችን በምንችልበት ቦታ ላይ እንግዲህ ለሀዘናችን መውጫ ለእሳቸውም እንግዲህ አላህ ደግሞ
ሁሉ ነገር እንዲያቀልላቸው ኸይር እንዲያደርግላቸው በምንችልበት ቦታዎች መሳኪኖችን የተለያየ ቦታዎችን ሰደቃ በማውጣት በማብላት በማጠጣት ሸሪዓው በሚያዘው መንገድ ሁላችንም ያቅማችን እንድናደርግ ጭምር እንጠይቃለን። በዚህ መሰረት ጥቅምት 16 በመኖሪያ ቤታቸው ይህን ሰደቃ ለማብላት አዘጋጅተናልና ጀዛኩሙላህ ኸይር። እንግዲህ አላህ ጀነተል ፊርደውስ ይወፍቃቸው። ቢስሚላህ الرحمن الرحيم دين توسع بسم الله الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين رب العزة عما يصفون صلى الله عليه وسلم جزاء الفرد فالله يفك أشهر الحمد لله رب العالمين اللهم صل اللهم صل الله أكبر السلام عليكم